ሰላም ቤተሰቦች ሁሉ መልካም ሰላም ወንድሜ ሁሉ ሰላም አለን። ዛሬ ዶሮ ለተመልካቾቻችን ለማሳየት ስል ነው ገዝቼ ያመጣሁት 2500 ብር። ዛሬ እስቲ ስለ ዶሮ ነው ምን ሰራው። አንዱ ኮሜንት ላይ እስኪ በዶሮ ላይ ስራልን ስላለኝ ነው። ይሄን ዶሮ እዩት። እንዴትም ቢሆን አንገቱ ወደ ሌላ አቅጣጫ መዞር አይችልም ወይም አይንቀሳቀስም። ምክንያቱም ላላማ አሁን ይሄ ዶሮ እንደዚህ ሚለው አይኑን እዩት። አንድ ቦታ ላይ ፎከስ አድርገቷል ማለት ነው። ትኩረቱን ላለመስረቅ ሲል እየሄደም ዶሮም ብለቀውም ሲሄድ አካሉና ካንገት በላይ ያለው እኩል አይራመድም። አካሉም ልክ እየሄደ ብለህ አስበው እንደዚህ ነው የሚሄደው። አካሉ ይሄዳል፣ አንገቱ ይሳባል። ከዛ ደግሞ አንገቱ እንደዚህ ያወጣል፣ እንዲህ ያለ ነው የሚሄደው። እንደዚህ ነው የሚሄደው ራሱ ሲሄድ። ይሄ ለምንድን ነው እንደዚህ ሆኖ መሰለህ? በምሳሌ ላስረዳ። አንድ ሰው ካሜራ ይዞ ቪዲዮ ካሜራ ይዞ ቢሮጥ ምስሉ ምን አይነት ነው የሚሆነው? ቴንክ ዩ። ልክ እንደዛ ማለት ነው። ትኩረቱን ላለመስረቅ ነው። እንደዛ እንደ ቪዲዮ ካሜራው እንዳይርገበገብበት ነው። በትኩረት ነው የሚያየው አንድ ነገር። ዶሮ እንዲህ ስናያት በጣም ቀላል ነገር አድርገን እናያታለን። እስቲ ስለ ዶሮ በጣም ብዙ ነው የሚያወያየን ነገር አለ። አንዱ አይኑ 300 ዲግሪ ነው የሚያየው። ወደ ጎን በደንብ ማየት ይችላል 300 ዲግሪ። ሌላው ስለ ዶሮ ማታውቁት ነገር ዶሮ ከ20 በላይ የድምጽ አይነቶች አሉት። ምግብ ሲፈልግ፣ ጠላት ሲመጣ፣ የሆነ ነገር ለመያዝ ሲያባር፣ ሲደነግጥ ድምጾቹን እየቀያየረ ይጮሃል ማለት ነው። ሌላው ደግሞ በጣም ገራሚው ነገር ዶሮ ምስል መለየት ይችላል። ከሌላ እንስሳው ለየት የሚያደርገው ብዙ ጊዜ ምስል የሚለየው የሰው ልጅና የሆኑ ሃይ ኢንተለጀንስ የሆኑ እንደነ ዝሆን የመሳሰሉት ነገሮች ናቸው። ዶሮ ምስልን ይለያል። ዶሮች እያንዳንዱ ዶሮችን ያውቃል። ቢያንስ እስከ 100 ዶሮ የሚሆኑት በምስላቸው ያውቃል። አንዳንዶቹ ወይ በድምጽ ነው አንዳንድ እንስሳ የሚለየው። እንዲሁም ደግሞ የተወሰኑ ሰዎችን በፊት መለየት ይችላል ዶሮ። ይሄን በጣም ገራሚው ነገር ነው። ሌላው ደግሞ በጣም የሚገርምና የማይታመነው ነገር ቁጥሮችን ያውቃል። ታውቃለህ? ይሄንን በቁጥሮች ስልህ ይሄ 1 2 ቁጥሩን ሳይሆን ለምሳሌ 9 ዶሮዎችና 7 ዶሮዎች መካከል ያለው ልዩነት ጠንቅቆ ያውቃል። በ5 እና በ7 መካከል ያለውን ጠንቅቆ ያውቃል። በ2 እና በ4 መካከል ያለውን ጠንቅቆ ያውቃል ዶሮ። ሌላው በጣም ገራሚው ነገር ዶሮ ህልም ማየት ይችላል። ህልም ያያል። ልክ እንደ ሰው ልጅ ህልም ያያል። አሁን ከዚህ ነገር እንደዚህ ሁሉ ስለ ዶሮ አለን። እኔ ግን በጣም ለሰዎች አሁን ማስተላለፍ የምፈልገው ነገር ምንድነው መሰለ? አንተ እንደ ዶሮዋ ለአንድ ነገር በአላማህ ላይ ፎከስ ባደረከው ነገር ምን ያህል ትጸናለህ? ምንም ነገር ቢመጣ አትንቀሳቀስም እሷ። ምክንያቱም ትኩረቷ አላማዋ ላይ ስለሆነ። በህይወቱ ውስጥ አንተስ ለአላማህ ምን ያህል ትኩረት ሰጥተህ ወይም ከትኩረትህ ፈቅ ሳትል ማሳካት የምትችል ሰው ነው ሆይ? ከዶሮዋ ልንማር ይገባል። ላለሁኝ ፎሎ እያደረጋችሁ እንዲሁም ኮምፒሊክ እያደረጋችሁ አመሰግናለሁ።